የምንወዳቸውና የምናከብራቸው እንደ አባታችን አቡነ መቃርዮስ እዚህ ቦታ እየመጡ ነው። ሁላችሁም በእልልታ በጭብጨባ እግዚአብሔር እናመሰግናለን። ሁላችሁም በጋራ እንዘምራለን። በጭብጨባ በእልልታ
ወይነግሩ ጌታችንና አምላካችን የሚከፍቶ እንዲሁን አስተማራቸው። አውቀው ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ ደስ ይላቸዋልና። የዋሃን ብፁዓን ናቸው፣ እነርሱ ምድርን ይወርሳልና። ስለ ጽድቅ የሚራቡ ስለ ጽድቅ የሚጠሙ ብፁዓን ናቸው፣ እነርሱ ይጠግባሉና። የሚራቡ ብፁዓን ናቸው፣ ለእነርሱ ይራራላቸዋልና። ልባቸው ንጹሕ የሆነላቸው ብፁዓን ናቸው፣ እነርሱ እግዚአብሔርን ያዩታልና። እርቅ የሚያደርጉ ብፁዓን ናቸው፣ እነርሱም የእግዚአብሔር ልጆች ይባላሉና። በዚህ ያላችሁ የተጨነቃችሁት አባታችን አቡነ ሐራ ድንግል በምሕረታቸው በመስቀላቸው ባርከው ከሕመማችሁ ይፈውሷችሁ። አሜን። አቡነ ዘበሰማያት ምሕረቱ ምን ያደርግልኛል ቢክር መልካም ከሠራ ለእግዚአብሔር መልካም ሥራ ነበር የሚያገናኝ ከፈጣሪ ጋር እምቢ አለ ልቡናዬ እያደላለ ሥጋዬ እንዳንገናኝ ከጌታዬ እባክህ አረው ልቡናዬን ክፉ መስራትን እንዲመንን ምን ያደርግለታል ቢከብር ነፍሱንስ ቢያከስር እስከዚህ ነው ልፋቱ የዚህ ዓለም ሰው በከንቱ ቋንቋዬን ነፍሴ ማገኘብሽ ከጌታዬ ነፍሴ ማገኘብሽ ከጌታዬ አንቺ ቀርቤያለሁ ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል ስማገኝብሽ ከጌታ አንቺ ቀርቤያለሁ በሏት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በምን ሥራዬ ነው በፊት የቆምኩት መቼ በግድ ነው አስታራቂ እናት አንቺን ስለሰጠኝ ስለ ቃል ኪዳንሽ አቤት ልጄ ስለ ቃል
ኪዳንሽ አቤት ንግር መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ አንቺ ጋር ያለ ቤቴ ሞልቶልኛል ቤቴ ሞልቶልኛል ስለማምላክ ብሎ ያፈረ የለም አንቺ ያልከበረ ሰው አይገኝም እንደ ባለማይረግ እኔም ሰው መባሌ አንቺን አግኝቼ ነው ድንግል መሰላል አንቺን አግኝቼ ነው ድንግል መሰላል ሰላም ለግብዬ ስገብር ጸሎቴ ሐሴት ወደባ መላ ሰውነቴ እንደ ቅዱስ ኤፍሬም በምስጋናሽ ልጽና በእጆችሽ አለው አምላኬና በእጆችሽ አለው ጌታዬ ነውና ወይነሽ ድንግል መግባቢያዬ ማገኝብሽ ከጌታዬ ማገኝብሽ ከጌታዬ ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። ድንግል ያላደረጉት ነገር የለም። እዚህ ብዙ ሰዎች ምስክርነት ሲሰጡ እያየን ነው፣ እየሰማን ነው። እኛም ደግሞ እምነቱን ወስደን ለሰዎች ሰጥተን ምስክርነት መጥቶ የሰጡ ሰዎች ብዙ ናቸው። እቤትም ያሉ ሰዎች ዛሬ ወስዳችሁ እንድቀቧቸው ጸበሉ እንዲጠጡ አድርጉ። ፈውስ ታምራት ይደረጋል ማለት ነው። እግዚአብሔርን አንድ ጊዜ አመስግኑልኝ። እሺ ሰዓቱን እንግዲህ ለመቆጠብ ያህል ከዚህ በኋላ ምን ሄደው ቀጥታ ወደ ዕለቱ ትምህርት ነው ማለት ነው። ምን ሄደው የዕለቱ ትምህርት የሚያስተምሩን የኛው አለቃችን እንዲሁም ደግሞ ልማት ኮሚቴዎቹ ደግሞ ልጆች ናቸው፣ አስተዋዮች ናቸው። እንደምታዩት ጸበል ቦታውን ቀየሩት። እንዲሁም ይሄን የምታዩት እንዲህ አልነበረም እኮ አሁን በቅርብ እኮ ነው እንደዚህ ሆነ። ስለዚህ ይሄንን ተአምር ያደረጉት አባታችን ያስተምሩናል ማለት ነው። አባታችን መልካም አንደበት እንዲሆን አምላካችን እግዚአብሔር ለኛ ደግሞ ሰሚ ጆሮ አስተዋይ ልቦና አምላካችን እግዚአብሔር ያድለን። ወደ መምህራችን በጣም ደስ አላላችሁ? ትናንትና አንድ ካህን አባት ድሮ በረሃ ላይ ይኖሩ ነበርና ብቻዬን በነበርኩ ሰዓት የእሱን መዝሙር ነበረ ማዳምጠው እና ጽናና ነበረ። እንደው በጣም ይገርማል። ዛሬ እንዴት አየሁት ብለው ሲናገሩ ነበረ እና ሲጨንቀን ቋንቋዬ ነሽ የምትለውን መዝሙር ስናዳምጥ ደስ ይለናል አይደል? እንደዚህ አይነቱን በእውነት ወንድሞች በጤና በበረከት በጸጋ በደስታ ይጠብቅልን። ጸሎት ማድረግ ያስፈልጋል። እነዚህ አይነት የድሮውን ያድርገውና ለወለ አንድ ጊዜ የታመመ ጊዜ የኢትዮጵያ ሕዝብ አልቅሶ ነበር አይደል? የሚገባውን ነገር አድርገዋል። ግን ተጣጥሮ ጥሮ ከእግዚአብሔር በታች በሕዝቡ ጸሎት እዚህ ደርሶ ደግሞ የተቸገሩትን አጥቢያ ቤተክርስቲያናት መርዳት ለማያውቁት በማስተዋወቅ ስላገኘን እዚህ ስለመጣ ደስ ብሎናል። ወንድማችን እግዚአብሔር ከነ ልጆች ከነ ባለቤት እግዚአብሔር ይጠብቅልን። ጻድቁ ለአንተ ጤና ሰጥተው በረከት አድለው አንተ ደግሞ ጻድቁን ለማገልገልና ለመላው ዓለም ለማስተዋወቅ ያብቃል። ወንድማችን ደግሞ ተሜ 10 ጊዜ ልዑል ካልመጣ ይለን ነበርና ተመስገን ይታለ ተብዬ ይኸው መጥቷል። 10 ጊዜ ሲጨቀጭቀኛል ነበር። ይኸው መጥቷል። ተሜንም አመስግኑልኝ ወንድማችን ማለት ነው። አሁን ከሁላችን ጋር ይሁን። እስቲ ወደ ሌላ ከመግባት በፊት ይህን ታዩታላችሁ። አሁን
ቋንቋ አይነሽ ይሉታል። ቋንቋ አይነሽ ማለት ምን ማለት ነው? ይነግረኝ። ማናት ቋንቋ አይነሽ? ድንግል ማርያም ናት። የአፉ መክፈቻ ስለሆነች በጣም ነው የሚወዳት፣ በጣም ነው የሚያከብራት። የመጀመሪያው መዝሙሩ ስም የታወቀችው ቋንቋ አይነሽ፣ ነገም ቋንቋ አይነሽ፣ አሁንም ቋንቋ አይነሽ ነህና ይህ ልጅ በእውነቱ ከሞት የተረፈ እመቤታችን ያዳነችው የፈወሰችው ብዙ ተፈትኖ ብዙ ተሰቃይቶ እዚህ በመድረሱ ግን እግዚአብሔር የተመሰገነ ይሁን። እነዚህ ጎበዞች የቤተ ክርስቲያን ዘማሪያን ናቸው። በቁጥር እናውቃቸዋለን። ሌሎች እዚህ ዘማሪያን ስላላችሁ ስለምትቀኑ አልነግራችሁም። የምንመርጣቸው ዘማሪያኖች አሉ። የወደፊቱ ዘማሪ ተገቢ የሚባለው ሳንሱር እየተደረገ በእነዚህ ላይ የቋንቋ አነጋገር ለዘፈን እንኳን ሳንሱር ይወጣላቸዋል። እንኳን ለዘማሪያን ቀርቶ የቅዱስ ያሬድን ዜማ ተከትሎ መዝሙር ካልተዘመረ ደስ አይልም። ይህ ግን በጣም ከትዕግስት ጋር ከቸርነት ጋር እናመሰግነዋለን። ባለቤቱን ይጠብቅልን፣ ልጆቹን ይባርክልን። ክርስትና ማለት እንደዚህ ነው። አይታችሁታል። ሰዎች ትልልቅ ካቴድራል ሰርተናል። አሁን ቅድም አባታችን 10 ቤተክርስቲያን ያሰሩትልኛል። 38 አብያተ ክርስቲያናት ናቸው በዚህ 5 ዓመት ያሰሯቸው 38 ምስራቅ ሐረርጌ 28 አብያተ ክርስቲያናት፣ ኢትዮ ሶማሌ ደግሞ 12 አብያተ ክርስቲያናት ናቸው። አሁን ብንፋተሽ እነዚህ ሁሉ አባቶች የሚባሉ አንቺም 00 አክባለ 0 መስራት ቅድስና ያለ ቦታ ነው። እግዚአብሔር ያለ ቦታ ነው። መንፈስ ቅዱስ ያለ ቦታ ነው። ድምፅ የሌለበት ወሬ የሌለበት የቅድስና ስራ የበረከት ስራ የምታገኙት እዚህ ቦታ ነው። ሌላ በተረፈ ወደ ንግግር ከመግባት በፊት ስና የናይታችሁታል። ከሎስ አንጀለስ ነው የመጣ። እዚህ ያላችሁ አትማሩ። አሜሪካን ሀገር ተወልዶ እስካሁን የተወለድኩ ሎስ አንጀለስ የተካበዩ ቤተክርስቲያን ይትካል። እነማን ናቸው እዚህ ያሉ አባቶች? እና አባ ሳሙኤል አሉ፣ ሊቀ ጉባኤ አባ አብርሃም አሉ፣ መላከ አሉ። እስቲ በእንግሊዝኛ ተናገራችሁ። የታደቀ የተወለድኩበት ሎስ አንጀለስ ይባላል፣ አሜሪካ ማለት ነው። እና እኔ እዚህ ሀገር የመጣሁት ምክንያት ባህሪ ለማወቅ፣ እኔ ይሄ ቅድስት ሀገር ለማወቅ፣ ቤተክርስቲያኑ ጋር ማገልገል፣ እነዚህ ሁሉ ነገሮች ለማድረግ ነው የመጣው እና እኔ እዚህ ሀገር በጣም ማለት ነው። Okay, I am from America, Los Angeles. I came here to know my tradition, my culture. This is a very nice country. This country is a Qiddish Hagar, and there's many things you see that you cannot see there. እዚህ ሀገር በጣም ብዙ ነገሮች አሉ እዛ ማታዩ። You see the people going early to church በጧቱ ሰዎቹ ወደ ቤተ ክርስቲያን እየሄዱ፣ እኛ ግን we sleep late sometimes but we still go to church. We still praise God with the things that we have. እኛ እግዚአብሔርን እኛም እዛ ኖረን አንተውም እግዚአብሔር ማገልገል። እኛ ባልኖርም እዛም እግዚአብሔር ማገልገል ግድ ነው። ካለህበት እግዚአብሔር ማገልገል። So
I want to say, continue the work and ወስብሐት ለእግዚአብሔር። እስቲ ስሙትና እዚህ ያላችሁ እናንተ እዚህ የተወለዳችሁ እንደምን አደራችሁ? ጉድ ሞርኒንግ የላችሁ ማለት ነው። እስቲ አንድ ምስባክ ሲበዝ አላችሁ ዲያቆናት አላችሁ። ይህ ቦታ የተቀደሰ ቦታ ነው። ይህ ቦታ ንስሐ የምትገቡበት ቦታ ነው። ይህ ቦታ በረከት የምታገኙበት ቦታ ነው። ይህ ለመነጋገር እሱ ለማምለክ የጽድቅ በረከት ለመስራት ከሆነ ቅዱሳን በእንደዚህ አይነት ቦታ ነው የሚገኘው። ጋይቱታል አቡነ ሐራ ድንግል ጸበል ይኖር አይኖር አላውቅም ነበረ። ጸበሉ ቤቴ መጥቶልኝ የአቡነ ሐራ ድንግል ጸበል ነው ጠጣ ትፈወሳለህ ተብዬ እነሆ በአንድ ሳምንት ጠጥቼ ተስፋ የለም የተባልኩት ተስፋዬን አለምልመው በሙሉ ጤና አገኛለሁኝ። እልላችሁ አመስግኑ። ስለቴን አስገብቻለሁ ብለው ወረቀቱን ነው ያመጡልን። እሺ እንዴት አዳራችሁ? እግዚአብሔር ስም የተመሰገነ ይሁን። እኔ እዚህ ቦታ የመጣሁት ነሐሴ 7 ቀን ነው። ከዚህ በፊትም ያው አቡነ ሐራ ድንግል አውቃቸዋለሁ፣ የባህር ዳሩን ነው። ሆኖም ግን ለእኔ ትልቅ ነገር የተደረገልኝ አባታችንም አባ ኃይለ ጊዮርጊስ ያውቃሉና የስኳር በሽታ ነበረብኝ። ከዚህ በፊት ከኪንታሮት አድነውኛል። የኪንታሮትና ሄሞሮይድ የሕክምና ባለሙያ ነኝ። ሜትፎርሚን የሚባለው መድኃኒት ነበር የምወስደው እና ወደዚህ ስመጣ ግን ጥዬው ነው ወርውሬው ነው የመጣሁት። በቃ ምንም ወደ ላይ ከፍ ይላል እንጂ ዝቅ አይልም። መጨረሻ ላይ ግን ለ7 ቀን ተጠመቅኩ በነሐሴ ውስጥ። ከዛ በኋላ ደግሞ መስከረም 3 አካባቢ መጣው አባታችን ቅባ ቅዱስ ቀቡኝ። ይኸው ዛሬ ይሄን ሁሉ ፀሐይ እየጠጣሁ አንድ ላብ የለም። ይሄ ልብሴ እውነት ለመናገር ያው አባታችን ያውቃሉ እርሶ ሲያዩኝ በቃ ቅባ ቅዱስ ተቀባው። ይኸው እዚህ ቁጭ ብዬ ይሄን ሁሉ ፀሐይ ምንም ነገር የለም ልብሴ ላይ እና አቡነ ሐራ ድንግልን አመስግኑልኝ። ለእናንተ የደረሰ ለእናንተ ይድረስላችሁ። ለክብራቸው መገለጫ ያው በየወሩ እኔ አስራቴን የማስገባው አቡነ ሐራ ድንግል ነበረ ባህር ዳር። አሁን ግን ደግሞ እዚህ ደግሞ ሳየው ወደዚህ አዝር ያለው ባለፈው ወር ጀምሬ ክብራቸው መገለጫ 1500 ብር ይኸውና። ሌላው ደግሞ እንጀራ ተጨማሪ እንጀራ ነው የሰጡኝ። የላርጎ ማምረቻ ፋብሪካ ከፍቼ በዛ አጭር ጊዜ ውስጥ ነው ወር አልሞላውም እና ለንዋየ ቅዱሳቱ የካህናቱ ልብስ ማጠቢያ በኩራቱን ይዤ መጥቻለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አሁንም በጣም ነው አቡነ ሐራ ድንግል ደስ ያላችሁ በጉልበታችሁ ወይም ከአቅማችሁ በላይ ስጡ አትባሉ። በመንፈስ ቅዱስ የተወደዳችሁ የክርስቲያን ቤተሰቦች እንደምን ዋላችሁ? አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ አጠር አድርጌ ነው የምናገረው። ወንድማችን ታሞ አንድ ቀን ነው እዚህ ጸበል የተጠመቀው። ወደ ሕክምና ሄዶ ትንሽ የካንሰር በሽታ ያሳያል ተብሎ ነበረ። ድጋሚ እንኳን አልመጣም። አንድ ቀን መጣ፣ ተጠመቀ፣ ጠጣ። ሄዶ ሲመረመር ምንም ነገር የለብህም ተብለዋል። ይህንን ላደረገ ለአባታችን ምስጋና ይድረሰው። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። በጣም እናመሰግናለን። አቡነ ሐራን አመስግኗቸው አባታችን
ዶክተሩን አስተማማኝ ዶክተር ንጹህ አድርገው ለኩላሊት የተሰጠው ጸበል ካንሰርን፣ ጉበትን፣ ሌሎቹንም የሚያድን ግን ለሌላ ለአንድ በሽታ የተወሰደ ኪኒን ግን ለብዙዎቹ ጸር የሚሆን ጸበሉ ሲጠጣ ለአንድ በሽታ የተወሰደ በብዙ በሽታ ማናቃቸው ሁሉ ጥብጥብ አድርጎ ንጹህ ሰው ያደርጉናል። አባታችን ክብር ምስጋና ይደርሳቸው። ቀጣይ ደግሞ ናዳለን እኔ ወዲ ውስጥ በጣም ችግር ነበር ያመኛልና ሁለቴን ሕክምና የታየሁት ሳይ የተለያየ ውጤት ነው የተሰጠኝ። የመጀመሪያው ኪንታሮትና ጮጋራ አለበት ተባልኩኝና ወሬላ በደንብ ታይተ ከዛ በኋላ ወይ ኦፕራሲዮን ትደረጋለህ ወይ ደግሞ መድኃኒት ይሰጣል ተባልኩኝ። ከዛ አሁንም ድጋሜ ወደ ሌላ ታየሁኝ። ሌላ ነገር እንዴት ይሆናል ብዬ ወደ ሌላ ሲታይ ሌላው ምንድነው የተባልኩት ትርፍ አንጀት ሊሆን ይችላል። ትርፍ አንጀት ነው። ስለዚህ ታይና በደንብ ጥሩ ሆስፒታል ታይተ ኦፕራሲዮን ትደረጋለህ አሉ። እንደዛ ሲባል በጣም አዘንኩ። እግዚአብሔር አምላክ ሆይ ለኔማ ስለትናት ታሳየኝ ስለትናት ስቴቢ ተማጸንኩኝ። ከዛን ዩቲዩብ አይ ነበር እንደዚህ መንፈሳዊ ቪዲዮዎችን አይ ነበር። ሳይ ምንድነው አቡነ ሐራ ድንግል በጣፎ ገብርኤል አካባቢ አሉ። በተለይ ሆዳቸው ውስጥ ችግር ላለባቸው ሰዎች በጣም ፍቱ መድኃኒት ናቸው፣ ጥሩ ሆስፒታል ናቸው የሚል ቪዲዮ ያየሁኝና ቀጥታ ወደዚህ ነው የመጣሁት። በቋቅሜ 1 እስከ ቋቅሜ 6 ተጠመቅኩኝ። ቋቅሜ ውስጥ ይኸው እስካሁን ምንም ነገር የለብኝም። ሁሉ ነገር ሰላም ሆኖ ተፈውሻለሁ። ለኔ የደረሱ ጻድቁ አቡነ ሐራ ድንግል ለሁላችሁ ይድረሱ። አመሰግናለሁ። አቡነ ሐራ ጻድቁልኝ እናመሰግናለን። ይቺ ደግሞ የምታዩዋት ምሕረተ ድንግል ትባላለች። የእሷ ነገር በጣም እኔ ከምነግራቸው ስንት ነው ወንድማችን 1500 ለአባታችን ስጦታ ዞ መጥቷል። እግዚአብሔር ይስጥልን ይጠብቅልን። ይቺ እህታችን እኔ ከምናገር እሷ ብትናገር ይሻላል። እስኪ ትናገር። እሺ እንደምን ዋላችሁ? ለኔ አቡነ ሐራ ድንግል ያደረጉልኝ በጣም ብዙ ነገር ነው። ወልጄ አራስ በነበርኩበት ሰዓት ሰው ያበላኝ መተት ነገር ነበርና በጣም ያሰቃየኝ ነበር። አራሱኜ በቃ ማታ ማታ ነው የሚያፍነኝ። ከዛ አንድ ቀን ይሄን ያባን ያሱ ፕሮግራም አየሁና በቤተ ክርስቲያን ቦታውን በፍለጋ መጣ። እዚህ ከመጣን በኋላ ሁሉም ፕሮግራም አልቆ ተዘጋግቷል። አባን እየወጡ አገኘኋቸውና አሞኝ ነው አራስ ነኝ እንደዚህ ሆኜ ነው የመጣሁት ስላቸው እንደገና ወደ ዋሻ ገብተው ጸበሉን ረጭተውኝ ኪዳነ ምሕረትም በህልሜ የገለጸችልኝ ከዚህ ቦታ ጸበሉን ቀርቼ እንዲሄድ በማግስቱ ጸበሉን ጠጣው። ከውስጤ አቡነ ሐራ ድንግል ያን ሰው የሰጠኝ መተት ከውስጤ ፈንቅለው አወጡልኝ ማለት ነው። አቡነ ሐራ ድንግል ላይ ጻድቁም ተማጸኗቸው። በጣም ብዙ ታምር ነው የሚያደርጉት። በጣም ብዙ ነገር ነው የሚሰሩት። እኔ ለብዙ ዓመት ውስጤ የተቀመጠ መተት ነበረ እና ጻድቁን አመስግኑልኝ። የሚገርመው ይች እህታችን ፈሪውና መናገር አልቻለችም። ከውስጧ የወጣው በፔስታል ዘሹ መተሽ ነበር አይደል አንድ ጊዜ እና ስብ የሆነ የመሰለ በፔስታል እዛ መታየው አይመቻትም። የመንግስት መስሪያ ቤት ናት፣ ባንክ ቤት ነው የምትሰራውና አይመቻትም። እንዲህ አይነት ነገር አይጣልባችሁ። እንዴት ሰው አራሱ ነው አራሱ ቤት ውስጥ ነው ክብካቤ ይደረግለታል እንጂ እሷ አራስነቷን ትታ ልጇን ትታ ወደ ጸበል ሩጫ። አያችሁ ክርስትናዋስ ምን ያህል ጥብቅ እንደሆነ ጠንካራ እንደሆነች አዩና ጻድቁ አቡነ ሐራ ድንግል ይሄው ከችግሯ አገላገሏል። ያኛው ደግሞ ተብታቢውም ሰላቢውም ጊዜውንም ገንዘቡን ሁሉንም ጨረሰ፣ ከንቱ አደረጉት። ጻድቁ ልጃቸውን ታደጉ። አመስግኗቸው አባታቸው። ልጇንም ያሳድግላት፣ ስራዋንም ህይወቷንም ይባርክላት። እሺ ወደ ቀጣይ ወደ እናታችን ይሄዳለሁ። እሺ እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ለዚች ቀን አደረሳችሁ። እኔ የጻድቁን ውለታ ነግሬም ዘርዝሬም አልጨርሰውም። እንዲያው ባጭሩ በሰው ምሬት የአቡነ ሐራ ጸበል ጣፎ ገብርኤል ገዳም ውስጥ ወንዝ አለ እና እስቲ ልጅ ያለኝ ካንሰር አለብሽ የማህፀን ካንሰር ተብዬ ነበር። የዛሬ 2 ዓመት ጥቅምት 25 ቀን ተመረመርኩና አለብሽ ተባል አለብኝ። ያው እሺ በቃ እንግዲህ እግዚአብሔር እንደፈቀደ ያድርግ ብዬ መጣ። አቡነ ሐራ ጻድቁ አባቴ መንገዶትን ምሩኝ፣ በእርሶ ፍቃድ ሰው በመረሰ አይሆን እርሶ በፈቀዱት ጊዜ ደጆት ልርገጥ እና በእኔ ላይ ታመር ስራሁኝ። አሁን ዘንድሮ ነሐሴ 25 ቀን እንዲሁ
መንገዱን አላውቀውም። በጥየቃ መጣሁ። ሰው አመልክቶኝ ከነሐሴ 25 እስከ ጳጉሜ 3 ተጠመኩ። 7 ቀን ጳጉሜ 3 ቀጠሮ ነበረኝ። ሄጄ ስመረመር ምንም የማህፀን ካንሰር የለብሽ እና ጻድቅ ምን ዶክተር አለ ጻድቁን አመስግኗቸው በደንብ አድርጋችሁ። ወደ እህታችን ጥላውን ዘርገው ትርግጥ ነው። አዎ ጥላ ከለላ ይሁንሽ ጻድቁ አቡነ ሐራ ድንግል። እንደምን አደራችሁ። አንድ ቀን ጠዋት ከእንቅልፌ ስነሳ ሙሉ በሙሉ ቀኝ አይኔ የውስጥ ጥቁሩ ብሌን ስራ አቁሞ ነበረ። ከእንቅልፌ ስነቃ ማለት ነው። ቀጥታ ወደ ሕክምና ነው የሄድኩት። ሕክምና ሲሄድ ምንም አይነት እርዳታ እንደማይደረግልኝ ነው የነገረኝ። 6 ወር ሙሉ መጠበቅ አለብን ነው የተባለው። ምንም የሚታየኝ ነገር አልነበረም። በጣም ከባድ ጊዜ ነበር። ከዛም ጎረቤቴ ጸበል በሃይላንድ የአቡነ ሐራ ድንግልን አመጣችልኝ። ልክ እሱን ማታ አድርጌ ስተኛ ብሎን ሲጠብቅ እንዴት ነው ጥቁሩ ሌሊቱን ሙሉ ማለት ነው እንደ ብሎን ነው ቃቃቃቃ እያለ እየጠበቀ ያደረው ማለት ነው። ከዛ የት ነው ያሉት አቡነ ሐራ ብዬ ጠየቅኩኝ። እዚህ እንዳሉ ተነገረኝ። ከዛም መጥቼ 3 ቀን ጸበሉን ተጠመቅኩኝ። ቅባ ቅዱስ አደረኩኝ። እምነት አደረኩኝ። አመናችሁም አላመናችሁም ቆሞ የነበረው ጥቁሩ የአይን ብሌን መንቀሳቀስ ጀመረ። ስለዚህ አቡነ ሐራ ለኔ ትልቅ ነገር ነው ያደረጉልኝ። አመስግኑልኝ። ለኔ ደረጃቸው ቆም ያለሁኝ አቡነ ሐራ ለእናንተ ይድረሱላችሁ። ለእናንተ ብርሃን ይሆኗችሁ። የጨለመባችሁ ብዙ ጨለማ በፊታቸው የሚታዩ ሰላም ጨልሟል፣ ፍቅር ጨልሟል፣ የኑሮ ውድነቱ ሁሉ ጭልምልም ብሏል። የሁላችንም ጨለማ ብርሃን ያደርግልን እግዚአብሔር። አሁን ወደ ወንድማችን አጠር አጠር እያደረጋችሁ እሺ። እኔ አሁን ምሳሌ ቅዱስ ሚካኤል እና አቡነ ሐራ እዚህ ያሉ እኔ ራሱ ወደዚህ እንደዚህ አይነት ታምር መኖሩን በቃ አላውቅም። ምክንያቱም ባለቤትና ልጆች እዚህ ይመጣሉ። አሁን ስንመጣ ራሱ ላይ ፕሮግራም አውቁታ ላይ ታች መሄድ ያለብህ አንዴና እዛ ትሰጣለህ ምናምን ስትለኝ በቃ በቅ ስል የሆነ ታምር ነው የሆነብኝ። እዚህ ቤቴ ፈርሶ እዚህ ተከራይቼ ነው ያለሁት እና በቃ እዚህ ሳይ ሁኔታውን በጣም እዚህ ተቀምጬ ምንኛ ይሄ ሁሉ እያለ በጣም ለኔ ራሱ ታምር ነው የሆነብኝና በጣም እኔ እንደዚህ መሆኑን የራሱ በጣም እዚህ ተቀምጬ ይሄንን አንተ ባለማየቴ በጣም ራሴን ነው ቆስኩትና በጣም ነው ደስ ያለኝ እና አሁን ለክብራቸው ወደዘረን ቆጥረን ማንጨርሳችሁ ብዙዎች እዚህ አካባቢ ያላችሁ ደግሞ መተኛት የእንቅልፍ ማነው የሞት ታናሽ ወንድማ ምንድነው እንቅልፍ አንጸልይ አንሰራ ቤተክርስቲያን አንሄድ እንቅልፍ የምታበዙ ሰዎች ቀነስ እያደረጋችሁ ተለማመዱ። ወደ እህታችን እንሄዳለን። እህታችን እንግዲህ ዛሬ ድግስ ደግሳ ነው ያመጣች አይደል? እህተ ሚካኤል ሞከር ያለው አባታችንን በልተው እንደሄዱ እንደዋደራውትን ከጀሞ ነው የመጡት። ከጀሞ ነው የመጣችው ድግስ ደግሳ እንግዲህ ከጀሞ ነው የመጣችው እህታችን። ዛሬም ሌሎችም ሰዎች ዛሬ የመጣችው እንግዲህ ቅድም ያላነሳውን አባት መሀል ስልክ ስለማይነሳ ነው ያላነሳውን። አሁን ወደ እህታችን እስቲ ልውሰዳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ባለቤቴ ታሞ ነበረ ከ3 ወር በፊት ከ3 ወር በፊት ታሞ ነበርና ካንሰር ነው ተብሎ ነበር በዚህ በታከመበት ጊዜና ሰርጀሪ የሚያስፈልገው ነበር። እዚህ ሀገር መሰራት የማይችል ስለሆነ ወደ ውጭ ሀገር ሄደን ነበር። ከመሄዳችን በፊት ግን አቡነ ሐራ መጠን አቡነ ሐራ ለካንሰር ፍቱን ናቸው ሲባል ስለሰማን ገድላቸውን እዚህ መጥተን ተጠምቀን አንድ ቀን ተጠምቀን አቡነ ሐራ ድንግል ደግሞ በባህር ዳር ካለው ሄደን 1 ሳምንት ተጠምቀን ወደዛ ሄደን ነበረ። መፈወስ ብርቅ አይደለም፣ በጣም ይችላል። የኛ አባቶች አምላካችንን ይችላል። ችግሩ ግን ምንድነው? የኛ እምነት ነው ስለሚያስከፋይ ነው። አሁን እኛ ስንሄድ እዛ መጀመሪያ ሰርጀሪ ሲሰራ ለው ግሬድ ካንሰር ነው ተብሎ ነበርና ባለቤቴ መጀመሪያውንም አምኗል። በጭራሽ ነገር አይሆንም ተጠምቄያለሁ ድናለሁ ብሎ አምኖ ነበርና ለው ግሬድ ካንሰር ሲባል አመሰግናለሁ እግዚአብሔር ወይ ተመስገን ቢያንስ የሚደን ካንሰር ሆኗል ብዬ ተስፋ አድርጌ ነበር።
ከዛ ግን እግዚአብሔር ታሪክን ይቀይራል። ይላችሁ አሁን ለግሬድድ ካንሰር ነው ባይባል ኖሮ ማሽኑ ነው ምናምን ብለን በሰው ሰውኛው እናማሃኛለን። ድነን ነው አንለም፣ ተጠንቀን ነው ተፈውሰን ነው አንለም። የዚህ ሀገር ሕክምና ብለን እናማሃኛለን። ግን ድንቁ ነገር ምንድነው? እኔ የተማርኩበት የገባኝ ነገር ለግሬድድ ካንሰር ተብሎ ራዲዬሽን ይወስዳል ተብሎ ለሰኞ ተቀጥሮ ሌላ የሚጠበቅ ውጤት ነበረ። እሱን ውጤት በጣም ከባለቤቴ ጋር ሆነ እየተማጸንን ስንጠብቅ ካንሰር አይደለም ቶታሊ ኖርማል ካንሰር ያልሆነ እጢ ነው ተብሎ እጢ ሞቶለት በሰላም መጥቷል። ብዙም መንቀሳቀስ ስለማይችል ቤት ስላለ እኔ ለመሰክር ነው የመጣው። አቡነ ሐራ ድንግልን አመስግኑልኝ። ሆስፒታል ከገባሁ ወደዚያ ወደ አመጣና መጣችሁ። እኔ አይኔ ጠፍቶ ቤት ስሰራ ምስማር ተሰብሮ አይኔን አቃጥሎኝ ጠፍቶ ነበር። መቼም አይን እንባ ካለው ይድናል ይባላል፣ እንባ ካሌለው አይድንም ይባላል። አይኔ ደረቀ እና ባህር ዳር ዘርጋው ሐኪም ቤት የሚባል ነበር፣ የግል ሐኪም ቤት። እናቴ ከሱ ወስጄ ነበሮችን ላሞችን ሽጬ ከሱ ነው እኔ ማሳከም ስትለኝ አይን ያውን ሐራ ድንግል ነው የሚያድነኝ፣ ማንም ሰው አያድነኝም፣ ማንም ዶክተር አያድነኝም ማለት አንተን ማናሳዝዞህ እግርና እጅን አስረን ወስደሃለን እንጂ ሲል አይን የሚያስሩኝ አቡነ ሐራ ድንግል እንጂ እናንተ አታስሩኝም ብዬ ጠፋው። ከዛ እምነታቸውን ጠበላቸውን እየበጠበጥኩ ለ15 ቀን ያህል ተቀብቼ ስራ ሄዳለሁ። ስራው በሻርፕ አይንን ጠምጥሜ ነው የሚሄደው። እየሄድኩ እየሰራው 15 ቀን ሙሉ ከሰራው በኋላ በ16ኛ ቀኑ ሌሊት 10 ሰዓት ይመስለኛል 10 ሰዓት አይኔን ሸውሸው አለና ወደ ዳነኝ። ግን ሊነጋ ምንም ተናራለ። ከዛ 10 ሰዓት ላይ ሌሊቱ እንዴት እንጋ ባትሪ አብሩልኝ አልኩኝና እንትን መብራት አብሩልኝ አልኩኝና ሳየው በመብራቱ ሊከሰተኝ አልቻለም። ምክንያቱም ሁለቱም አይኔ አንድ ሆነ በዛን ሰዓት። በቃ በበነገው እኔ ስራ አልገባም አይኔን ማየት አለብኝ አልኩ። በበነገው መንጋቱ አይቀርም 3 ሰዓት ሆነ። 3 ሰዓት ሆነ። ይሄን አይኔን ጨፍኜ ሳየው ይሄኛውም ትክክል ነው፣ ይሄኛውን ስጨፍን ይሄኛውም ትክክል ነው። ሁሉም ያ እና ለዚህ ለአቡነ ሐራ ድንግል ይገባል። ሁሉም ያ እንደ ሰዎቹ አንተ እንዴት ነው የዳንከው? እኔ በአቡነ ሐራ ድንግል ነው የዳንኩት።